ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ በዝት ይበልልኝ። ዛሬ በጣም ገርሞኛልም በጣም ማሳፍሮኛል። እውነት ለመናገር አንዳንዴ ራሳችንን አለመጠበቅ ምን ያህል ክብራችንን ዝቅ እንደሚያደርግ ማለት ነው። ሁላችንም እናውቃለን። አንድ ሰው ክብሩን ካልጠበቀ ሌላኛው ሰው ክብሩ ሊጠብቅለት አይችልም። እኛ ራሳችንን ክብራችንን ማስከበርም ሆነ ራሳችንን ማስከበር ያለብን እኛ ራሳችንን እንጂ ሌላ ሰው እንዲያከብረንም ሆነ መብታችንን እንዲያስከብርልን አንጠብቅ። ምክንያቱም ራሳችንን ካዋረን ምሹር ያኔ ሌላውም ሰው ሊያዋርደን ነው የሚሮጠው እንጂ ወይንም ደግሞ ጥሩ ሰርተሃል ወይንም ጎበዝ በርታ የሚልህ ሰው የለም። እና ዛሬ ሰላም ተስፋዬ የሰራችው ስራ በጣም አሳፋሪ፣ በጣም ነውር፣ አዋራጅ፣ ራሷንም ተዋርዳ ሁሉንም ጓደኞቿን ያዋረደችበት ቪዲዮ ነው። ራሳችንን እስከምንስት ድረስ ራሳችንን እስከምንጎዳ ድረስ ባንጠጣ፣ ክብራችንን ዝቅ ባናደርግ። ሲቀጥል ደግሞ ሴት ልጅ ባጠጣስ? ወንድ ቢጠጣ ሙምኪን ራሱን ያውቃል፣ ራሱን ይቋቋማል። ግን ሴት ልጅ መጠጣት ማለት ነው የሁለት ሞት ማለት ነው። አንደኛ ክብርን ማዋረድ፣ ሁለተኛ ደግሞ የሰው መሳቂያ መሆን። አሁን ላይ ማለት ነው ሚዲያ የያዘው ነገርና ማለት ነው ካሜራ ነገር እየነካው እስከ ዘርዘር ማንዝመራችንን ነው የሚወርጠው። እና አንዳንዴ ራሳችንን ብንጠብቅ፣ ክብራችንን ዝቅ ባናደርግ፣ ራሳችንን ባናዋርድ ጥሩ ነው። አሁን ሰላም ተስፋዬ እሷ ብቻ አይደለችም የተዋረደችው፣ ሙሉ አርቲስት ነው ያዋረደችው። እነዚህ ባለጌዎች ራሳቸውን አይጠብቁም። እንደዚህ ነው። ግማሹ ደግሞ አቃንታ ነው። ሙምኪን የራሷ ብሶት ይኖራታል፣ የራሷ የተሰማት ነገር ሊኖራት ይችላል። እኛ ስለ ሰው ውስጥ አናቅም። እርግጥ ይከፋል። ማንም ሰው ትዳር ይዞና ትዳር ሳይዝ እኩል አይደለም። የሆነ ፓርት ላይ ሊከፋ ይችላል። ግን ራሴን እስከምስት ድረስ ደግሞ ራሴን እስከማዋርድ ድረስ ሊከፋኝም ሆነ ክብሬን ዝቅ ሊያደርግብኝ አልፈልግም። ማንም ነገር በክብር ሰው በክብሩ በራሱ ክብር መደራደር የለበትም። የራሳችንን ክብር ካልጠበቅን ሌላ ሰው ይጠብቅልናል ብለን አንጠብቅ። ራሳችን ስናዋርድ ሌላው ሰው ደግሞ በይበልጥ ያዋርደናል። እና ብዙ ጊዜ ሰላምን አያታለሁ። ራሷን መኮፈስ ትወዳለች። ራሷን ከሰው አስበልጣ ማየት ትወዳለች። ይሄ ደግሞ ጥሩ አይደለም። ለራስሽ ክብርሽ፣ ለራስሽ፣ ለልጅሽ፣ ለቤተሰቦችሽ ይሄ ውርደት ነው። እና ብዙ ነገር ላይ ሳያት ራሷን ከፍ ስለምታደርግ ይገባታል ነው የምለው። አልሙሄም በቪዲዮን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ የሁል ጊዜ ድጋፋችሁ አይለየን። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘት ይበልልኝ። መልካሙን ሁሉ ተመኘው ባይ